ሰላም እስቲ ዛሬ ደግሞ የጣሊያን ኖኪ ፓስታ አብረን እንስራ። ፓስታውንም ለመስራት አንድ አቮካዶ እንጠቀማለን። በመቀጠል አቮካዶን በዚህ መልኩ ከከተፍን በኋላ ቄት፣ ጨው፣ ኦሊቭ ኦይል ወይም ዘይት በመጠቀም በደንብ አድርገን እያሸን በደንብ አድርገን በዚህ መልኩ እናዘጋጃለን ማለት ነው። በመቀጠል በዚህ መልኩ እንደዚህ አድርገን እናድበለብላለን። ከዛ በእንደዚህ መልኩ እንቆራርጠዋለን። እንደዚህ ቆራርጠን በዚህ መልኩ እናድበለብላለን። ከዛ በመቀጠል በእጃችን የራሱን ሼፕ እንሰጠዋለን። እናንተ የሚፈልጋችሁትን አይነት ቅርጽ ማስያዝ ትችላላችሁ። በዚህ መልኩ አዘጋጀን በኋላ ውሃ እናፈላለን። ውሃ ውስጥ እንጨምራለን ማለት ነው። በዚህ መልኩ ለ3 ደቂቃ ልክ ፓስታ እንደምንቀቅለው አድርገን እንቀቅለዋለን። በመቀጠል የቶማቶም ሶሳችን እናዘጋጃለን። የገበታ ቅቤ፣ ቁንዶ በርበሬ፣ ጨው፣ ከዛ ያዘጋጀነውን ቲማቲም እንጨምራለን። ትንሽ 2 ደቂቃ እሳት ላይ ከቆየ በኋላ ቀቅለን ያዘጋጀነውን ኖኪ እንጨምራለን። በመቀጠል እናዋህደዋለን። በዚህ መልኩ በጣም መብሰል የለበትም፣ ከ1 ደቂቃ በላይ። በስተመጨረሻ እንደዚህ ለገበታ አሳምረን ዝግጁ እናደርጋለን። በዚህ መልኩ ሁላችሁም በየቤታችሁ ሞክሩት፣ ትወዱታላችሁ። ቪዲዮ ከተመቻችሁ ላይክ ኤንድ ፎሎ ሼር ያድርጉ። ፒስ አውት።